ዛሬ ደግሞ ይዤላችሁ የመጣሁት 7 ሰዓት ላይ ገዝታችሁት 7 ሰዓት ከ5 ላይ እቃችሁን ይዛችሁ መግባት የምትችሉበት አይነት ቤት ነው። ይሄኛው ትንሽ ጽዳት ስለሚያስፈልገው 7 ሰዓት ከ10 ላይ ትገቡበታላችሁ። ኑ ላሳያችሁ። ከማስተር ቤድሩሙ ነው የምንጀምረው። ማስተር ቤድሩሙን በጣም ነው የወደድኩት። ሰፊ ማስተር ቤድሩም አላችሁ። ቁም ሳጥኑ እንደምታዩት ተገጥሞለታል። እዚህ ጋር የድሬሲንግ ቴብል እና እንደ ሆም ኦፊስ መጠቀሚያ ስፔስ አላችሁ። የራሱ ባዝሩም አለው። እዚህ ጋር የእጅ መታጠቢያ ቦታ ይኖራል። ከውጭ የሚመጡ ሰዎች የሚታጠቡበት ቦታ ይኖራል። እዚህ ጋር የልጆች መኝታ ቤት ነው። ትንሹ የልጆች መኝታ ቤት ይሄንን ይመስላል። ቁም ሳጥን እንደምታዩት ተገጥሞለታል። ለሁለቱ መኝታ ቤቶች እዚህ ጋር ኮመን ባዝሩም አላችሁ። ይሄ ደግሞ ትልቁ የልጆች መኝታ ቤት ይሆናል ማለት ነው። እንደምታዩት ቁም ሳጥን ተገጥሞለታል። ሰፊ መኝታ ቤት ነው። የዚህም እይታው ይሄንን ይመስላል ማለት ነው። ወደ ሌላኛው ክፍሎች እንሂድ። ስቶራችሁ ይሄ ነው። የሰራተኛ ክፍል እዚህ ጋር አለ። ይሄ የላውንደሪ ሩም ነው። ኪችናችሁ ደግሞ ይሄንን ይመስላል። ኪችናችሁ ጋር እዚህ ጋር የፍሪጅ ማስቀመጫ ቦታ አለው። የስቶቭ ማስቀመጫችሁ ይሄንን ይመስላል። ውሃ፣ መብራት፣ ሁሉም ነገር የገባለት አፓርትመንት ነው። እዚህ ጋር ደግሞ የምጣድ ቦታ የእንጀራ ምጣድ ማለት ነው ቦታ አላችሁ። ወደ ሳሎናችን ተመልሰን ስንገባ እንደምታዩት በጣም ትልቅና ሰፊ ሳሎን ያለው። በሳሎናችሁ በኩል ደግሞ በረንዳ ይኖራቸዋል። በረንዳው ይሄንን የመሰለ እይታ ይኖረዋል።